ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ይኸው የዘላለም ያበራል። ልዩ ኮነ ለኔ መተኪያ የሌለህ። እንግዲህ በዓሉ እጅግ በጣም በደመቀ ሁኔታ በአማረ ሁኔታ ተከብሮ ወደ መጠናቀቅ የደረሰበት ሁኔታ ላይ ነው ያለው። እንግዲህ በጠበቅነው ልክ እግዚአብሔር ይመስገን ምእመኑ ያለምንም ስጋትና ያለምንም ችግር እስከ ገዳሙ ድረስ በመምጣት በዓሉን በአማረና በደመቀ ሁኔታ አክብሯል። ይሄ እንግዲህ የሁላችንም የመንግስት አካል የገዳሙ የሚዲያና ኮሚኒኬሽን ስራችን እጅግ በጣም ሰፋ ባለ ሁኔታ ቀደም ብለን የሰራናቸው ስራዎች ጥሩ ውጤት እንዳመጡ የሚያመላክቱ ነገሮች ናቸው ያሉት። እንግዲህ በዓሉ በጸጥታ አካሉም እጅግ በጣም ከትላንት ወዲያ ጀምሮ በአማረ ሁኔታ የጸጥታውን ተግባር እየፈጸምን የመጣ ነው። እንደ ባህል ቱሪዝም ጽሕፈት ቤትም ቀደም ብለን የቱሪስት መዳረሻና ታሪካዊ ቅርስ ቦታ መሆኑን ሁሉም ምእመን የእምነቱ ተከታዮችም ይሁኑ ከእምነቱ ውጭ ያሉት በዓሉ በቦታው ላይ መጥተው እንዲታደሙ ባደረግነው መሰረት እጅግ በጣም በአማረ ሁኔታ በዓሉ ተከብሮ የተጠናቀቀበት ሁኔታ አለ። እንግዲህ ለዓመቱ ያድርሰን ነው የምንለው። ወደፊትም ገዳሙ እንደሚታየው ሰፊ የቱሪስት መዳረሻዎች አሉ፣ ዋሻዎች አሉ። የአባታችን የአቡነ ገብረ መንፈስ ቅዱስ የረፍት ቦታቸው እዚሁ ነው። ሁሉም በአገር አቀፍም በዓለም አቀፍ ደረጃም ያሉ የእምነቱ ተከታዮችም የሆኑ ያልሆኑ የትኛውም ቱሪስት መጥቶ ቦታውን ቢጎበኝ ምቹ ሁኔታዎችን እንደምንፈጥር በዚሁ አጋጣሚ ላሳስብ ወዳለሁ። በዛሬው ዕለት በአቡነ ገብረ መንፈስ ቅዱስ አንድነት ገዳም ዓመታዊ ክብረ በዓል በማክበር ላይ እንገኛለን። በዚህ ክብረ በዓል ላይ ከመላው የሀገራችን ክፍሎችና ከሌሎች የሀገሪቱ አካባቢዎች ይህን ክብረ በዓል ለማክበር የተወጣቶ በተነሳስቶ የሚመጣ የምእመን ሁሉ በሰላማዊ ሁኔታ በዓሉን አክብሮ ወደየአካባቢው እየተመለሰ ነው ያለው። ከባለፉት ዓመታት በተሻለ መንገድ የዚህኛው ዓመት የክብረ በዓሉ ታዳሚ በቁጥርም በአጠቃላይ ሁኔታው በጣም የተሻለ ተብሎ ሊወሰድ ይችላልና ይህንን እግረ መንገድ ከየአካባቢው ለመጣው የኦርቶዶክስ ተዋሕዶ እምነት ተከታይ መላውን እንኳን አደረሳችሁ፣ በሰላም እንደመጣችሁ ሁሉ በሰላም ወደ መጣችሁበት አካባቢ እንድትመለሱ እንደ ወረዳ መንግስት መልካም ምኞታችን በመግለጽ የፕሮግራሙ ወይም በዓሉ በሰላም ተጀምሮ እንዲጠናቀቅ ከምእመኑ ጀምሮ መላው የወረዳው የጸጥታ ኃይል፣ የከተማው የጸጥታ ኃይል፣ የዞናችን የጸጥታ ኃይል፣ ከደቡብ ሶዶም ከተለያዩ መዋቅሮች የጸጥታ ኃይሎች ከየቀበሌው እንደዚሁ ተወጣጥቶ በማገዝ ሰላሙን በማስጠበቅ ረገድ ከፍተኛ አስተዋጽኦ እንዳላቸውና በዚህ አጋጣሚ መላውን የጸጥታ ኃይልና ይሄን ያስተባበሩ አመራሮች እግረ መንገድ ማመስገን እንፈልጋለን። ይህ በዓል ምናልባትም በዚህ መልኩ በጣም በርካታ ምዕመን ወጥቶ በሰላም አክብሮ ወደየአካባቢው ተመለሰ ማለት አካባቢያችን የሰላም ሰገነት መሆኑን፣ ማህበረሰባችን የሰላም ባለቤት መሆኑን፣ የውስጥ ሰላሙን የሚጠብቅ መሆኑን፣ የጸጥታ ኃይላችን ለዚህ ረፍት በሌለው መንገድ የሚሰራ መሆኑን ያሳየናልና ይህ መልካም ልምምድ ለመላው የሀገራችን አካባቢያችን የሰላም ምልክት መሆኑን ምንም እንኳን ያለቀለት ባይሆንም ሰላም ጭላንጭል እንዳለ አመላካች ስለሆነ ይህንን በየአካባቢው በሄደበት ሁሉ ምእመኑ ይመሰክራል፣ ይናገራል ብለን እናስባለንና በሰላም እንደመጣ ሁሉም በሰላም እንዲገባ እንመኛለን።